እየመጣብኝ ነው ምናልባት መምህር አቡ ሃይደር ምናልባት ካሜራዎትን በጎን አርጉልኝ በጎን ካላረጉት ላይቀበሉት ይችላል በጎን ካሜራውን ካላረጉት አይቀበሉትም ስለዚህ ካሜራውን በጎን ቢያረጉት ጥሩ ነው ስለዚህ ልክ እንደገቡልኝ ያስገባል ያስወጣቸዋል አስገባቸዋለሁ ያስወጣቸዋል አንዳንድ ጊዜ እንደዚህ ይሆናል እያስገባቸው ነው አዲንግ እያለኝ ነው ያገብተዋል እንኳን ደህና መጡ እንኳን ደህና ቆየኸኝ ወንጌላዊ ተክሉ እግዚአብሔር ይመስገን ያው እግዚአብሔር ፈቅዶ ተገናኝተናል ትንሽ ስትራግል አረገ ላስገባውት ስል እንዴ ያው ቴክኖሎጂ እንግዲህ አንዳንዴ እንደዚህ ነው ምንም ችግር የለውም ዋናው ነገር አላህ የፈቀደው ነው የሚሆነው እውነት ነው ስለዚህ እግዚአብሔርን እናመሰግናለን ምናልባት ውስጥ መስመር ያሉትን ሰላም ብለን መጀመር አለብን በያስባለው እንግዲህ የእስልምና እምነት ተከታዮች እንደገና ደግሞ የክርስትና እምነት ተከታዮች መስመር ውስጥ ስላሉ እርሶም እንግዲህ ባሎት ነገር ሰላም እንዲሏቸው ጋብዛለሁ ከዛኔ ሰላምልና ወደ ቀጣዩ ነገር እንሄዳለን መድረኩ የሁለታችንም ነው ምንም እኔ ጋር ቢሆንም ላይቭ እኩል የመናገር እንትን አለን ማለት ነው ስለዚህ ሰላም ማለት ይችላል مرحبا በቀድማ ያው السلام عليكم ورحمة الله وبركاته يا الله سلامنا እዝነት እንዲሁም በረከቱ ከሁላችሁም ጋር ይሁን አላህ ይህንን ውይይታችንን እውነትን የምንረዳበትና ከልባችን እውነትን የምንቀበልበት ያድርግልን በአንደበታችን ሐቅን እንጂ ሐሰትን እንዳንናገር የሰይጣንና የስሜትን ጉትጎታ አላህ ያርቅልን በተጨማሪ ይህንን ፕሮግራም ወይም ደግሞ ይህንን ውይይት የምትከታተሉ ወንድምና እህቶች በተቻለ መጠን ከስድብ ሃይማኖትን ከመዝለፍ ራሳችንን ገታ አድርገን ትምህርቱ ላይ ብቻ ፎከስ ብናደርግ ጥሩ ነው አላማው ለመግባባት ነው እውነትን ለመያዝ ነው የተሳሳቱ አመለካከቶችንም አላህ ከፈቀደ ለማረም ነው የሰው ልብ እኛ መያዝ አንችልም አላህ ነው የሚያስተካክለው ነገር ግን የገባንን እውነት መናገር ግዳጃችን ስለሆነ ነው ለመከራከር ወይም አንደኛው በሌላው ላይ የበላይ ሆኖ ለመታየትና አሸናፊነትን ስሜት ለመላበስ ሳይሆን እውነትን ለመያዝ ስለሆነ ያው ብዙም ሰዓት አልፈጅባችሁም የመጣንበት ዓላማ ይሄ መሆኑን ተረድታችሁ እናንተም በጽሞና በመከታተል እንድታግዙን ነው አመሰግናለሁ ያው እኔም ከመምህሩ ጋር አስማማለሁ ከመምህር አቡበከር ጋር አስማማለሁ ምክንያቱም የምናወራው እሳቸውም እኔ ጋር ነው እውነት ያለው ይሄ እውነት ነው ብሎ አስቀምጠው እኔም ይሄ ነው እውነት ብዬ አስቀምጬ እንግዲህ እናንተ የቱ ነው ትክክል የሚለውን ራሳችሁ ህሊና አላችሁ አመዛዝናችሁ ለመውሰድ ነው እንጂ እንደተባለው እኔ ለማሸነፍ እሳቸው ለማሸነፍ የተደረገ ሪሲሊንግ ወይንም የቦክስ ውድድር አይደለም እውነትን የመነጋገር ስለሆነ ስለዚህ ሁላችሁም ውስጥ መስመር ያላችሁ ፕሊዝ ምንም አይነት ነገር ከኛ ከምናወራው ነገር ውጪ ሌላ ነገር እያወራችሁ ወደ ሌላ ርዕስ ባትገቡ እኔም በጣም ደስ ይለኛል ምክንያቱም ተከባበሩ ክርስቲያኖችም ሙስሊም ማህበረሰቦችም በመትችሉት መጠን ለምትናገሩት ነገር ተጠንቅቃችሁ ምናልባት እኛ ሁለታችን በመናወራው ላይ ሐሳብም ካላችሁ በስነ ስርዓት ሐሳባችሁን መግለጥ ትችላላችሁ ዛሬ የምንወያይበት ሐሳብ ያው ከዚህ በፊት እኔ ከአንድ ሰው ጋር ኢንተርቪው ሳረግ አንድ ነገር ተናግሬ ነበር ያው ቁርአን ከመጽሐፍ ቅዱስ ወስዷል የሚል ሐሳብ አንስቼ ነበር እና መምህሩ ደግሞ ምን ላይ ሰጥተውኝ ነበር ነው በፍጹም ቁርአን ከመጽሐፍ ቅዱስ አልወሰደም እና በዚህ ጉዳይ ላይ ማውራት አለብን በሚል ሁለታችንም ተነጋግረን ተስማምተን ነው ይሄንን ፕሮግራም አብረን ያዘጋጀነው ስለዚህ የሁለታችንም ፕሮግራም ነው እሳቸው እንግዲህ እኔ ወስዷል በሚል መረጃ አለኝ ብዬ አቀርባለሁ እሳቸውም ደግሞ አልወሰደም ብለው የራሳቸውን መረጃ ያቀርባሉ ከዛ በኋላ ያለውን ነገር እንግዲህ ለእናንተ ነው የምንተው ማለት ነው አልተሳሳትኩም አይ ቲንክ ያው አጠቃላይ ሐሳቡ በሱ ዙሪያ ስለሆነ ምንም ስህተት የሚባል ነገር የለም እኔ የእስልምና ሃይማኖት መምህር ሳይሆን ተማሪ ነኝ ኦኬ ዋናው ነገር ከአንደበታችን በሚወጣው ቃል ነው እንግዲህ ጀጅ የምንደረገው እና ወደ ውይይቱ ቀጥታ እንግባ እሺ ምንም ችግር የለውም እንግዲህ አቡ ሃይደር ብዬ ጠራውታለሁ ማለት ነው አቡ ሃይደር ማለት እችላለሁ ማለት ነው ይፈቀድልኛል ስለዚህ እንዳሉትም ሁላችንም ተማሪ ነን ኤኒዌይ አስተማሪ የለም ሁሉም ተማሪ ነው እንግዲህ ጨርሶ የሚያውቅ እግዚአብሔር ብቻ ነው ስለዚህ ሁላችን እየተማረን እንሄድነን ዕውቀት መቼም አልቅም መጽሐፍ ቅዱስም ተከፍሎ ነው ከዕውቀት የምናቀው ብሏል ስለዚህ ዕውቀት አውቆ የጨረሰ አንድ የሰራዊት አምላክ እግዚአብሔር ብቻ ነው ብዬ ያምናለሁ የገባችሁትን እኔም ሰላም እላችኋለሁ እግዚአብሔር ይባርካችሁ ሁላችሁም የገባችሁትን ሙስሊሞችን ክርስቲያኖችን እግዚአብሔር ይባርካችሁ የተወደደ ጊዜ ኖረናል ብዬ አምናለሁ
እግዚአብሔር በመካከላችን ደግሞ የሰላምን ቃል እንድንነጋገር አቅም ይሰጠናል። እንግዲህ እግዚአብሔር ቢፈቅድ እንግዲህ ውይይታችን በሰላም ያልቃል ብዬ ተስፋ አደርጋለሁ። ጸልያለሁም እግዚአብሔር እንደዛ እንዲያደርግ ደግሞ ይሆናል። እንግዲህ ወደ ውይይታችን እንምጣ። ያው የመነሻ ሐሳብ ከኔ ነው የሚመጣው። ስለዚህ ከዛ እኔ ከተናገርኩ በኋላ እሳቸው ተቃውሞ ሐሳብ ያቀርባሉ። ከዛ በኋላ እሳቸው ባቀረቡት ተቃውሞ ሐሳብ እኔም ደግሞ የተቃውሞ ሐሳብ ካለኝ ያንን አቀርባለሁ። መጨረሻ ላይ ሰመራይዝድ አድርገን እንጨርሳለን ማለት ነው። እኔ እንግዲህ እያልኩ ያለው ቁርአን ከመጽሐፍ ቅዱስ ወስዷል የሚል ነው። ወስዷል እንደውም ኮርጇል ወይንም ወስዷል። እኔ ወስዷል የሚለውን ትንሽ እሱን አማርኛ ብጠቀም ደስ ይለኛልና ወስዷል በሚል ማለት ነው። ወስዷል ያልኩበት ምክንያት አለኝ። ወስዷል የሚለው ቃል ሙሉ ለሙሉ ላይሆን ይችላል። ወሰደ የሚለው ነገር ሙሉ ለሙሉም ወሰደ ሊሆን ይችላል። በከፊል ወሰደ፣ ጥቂት ወሰደ ሊሆን ይችላል። እኔ እንደሚገባኝ ቁርአን ከመጽሐፍ ቅዱስ ብዙ ቃሎችን ወስዷል ብዬ ነው የማምነው። ሙሉ ለሙሉ ወስዷል ብዬ አላምንም። ምክንያቱም ሙሉ ለሙሉ ከወሰደ ቁርአን ሳይሆን ቁርአን ራሱ መጽሐፍ ቅዱስ ነው ማለት ነው። ስለዚህ እኔ አላምንም፣ ሁሉንም ወሰደ አልልም። ግን የወሰዳቸው ብዙ ነገሮች አሉ ብዬ ነው ዛሬ የምከራከረውና በዚህ በመረጃ እነዚህ ነገሮች ለማቅረብ እሞክራለሁ ማለት ነው። በመጀመሪያ ይሄን ከመናገሬ በፊት መጽሐፍ ቅዱስ ነው መጀመሪያ ወይንስ ቁርአን ነው መጀመሪያ የሚለውን በቁርአን ዙሪያና በመጽሐፍ ቅዱስ ዙሪያ አይደለም የምናወራው፣ ግን ወሰደ የሚለውን ነገር እንዲያብራራልኝ ብዬ ነው መጀመሪያ ቁርአን ነው ወይንስ መጽሐፍ ቅዱስ የሚለውን ልናገር ያሰብኩትና ስለዚህ መጽሐፍ ቅዱስ መጀመሪያ ከሆነ እንግዲህ መጀመሪያ ያለው ኋላ ካለው ሊወስድ አይችልም፣ ኋላ ያለው ከመጀመሪያው ነው የሚወስደው የሚለውን ለማብራራት እንጂ ከታይትሌ ለመውጣት አይደለም። ስለዚህ መጽሐፍ ቅዱስ ነው መጀመሪያ ወይንስ ቁርአን ነው መጀመሪያ ለሚለው የኔ ያለኝ ኢንፎርሜሽን ያለኝ መረዳት መጽሐፌንም ሳነበው ቁርአንንም ሳነብ የሚነግረኝ መጽሐፍ ቅዱስ መጀመሪያ እንደሆነ ነው የማየው። ስለዚህ አንድ ቃል ላንብብ ማለት ከቁርአን ላይ ነው የማነበው። ደስ የሚለው ቁርአንን ሳነብ ብዙ የመጽሐፍ ቅዱስን ቃል ስላነበው ለኔ ኢንተረስቲንግ ነበር። ምክንያቱም የማላቀውን ነገር አልነበረም በአብዛኛው የማነበውና አንዳንድ የእግዚአብሔር ቃሎች ውስጡን ስላየው በጣም ደስ ብሎኝ ነበር ሳነበው የነበረውና ያው ዳውንሎድ ያደረኩት የአማርኛውን ነው። የአማርኛውን አነባለሁ ማለት ነው። እንዲህ ይላል ቁርአን ወይንም ያው ቁርአን በተለያየ ስም የተጠራ ነው። ምዕራፎቹ ራሳቸው ስም አላቸው። እኔ ግን ቁርአን ብዬ ብጠራው አይ ቲንክ ከኔ ጋር ተስማማላችሁ ብዬ አስባለሁ። ቁርአን ልበለው። ቁርአን 3:84 ወይንም ሱራ የሚለው ነው። በይስሐቅ በያዕቆብ በነገዶችም ላይ በተወረደው ለሙሳ ለኢሳ ለነቢያት ሁሉ ከጌታችን በተሰጠው አመንን ከነርሱ መካከል አንድም አንለይም፣ እኛ ለነሱ ታዛዦች ነን በል የሚል ቃል አለ። ስለዚህ ይሄንን ከአማርኛ ቁርአን ዳውንሎድ ካረኩት ነው ያነበብኩት። ስለዚህ ይሄ ቃል እንደሚያሳየን በይስሐቅ በያዕቆብ በነገዶች ላይ በተወረደው እዚህ ጋር መጽሐፍ ቅዱስ ከእግዚአብሔር እንደወረደ ይሄ መጽሐፍ ይነግረናል። ይሄ ክፍል ይነግረናል ማለት አንደኛ ኤንጅል የምንለው እኛ ወይንም ወንጌል የምንለው ማለት ነው። እንደገና ደግሞ ቶራ የሚሉት እነሱ ደግሞ ያው እነሱም ቶራ ነው የሚሉት። እኔ ሳነበው እንደዛ ነው። ቶራ ወይንም የሙሴ ህግ ማለት ነው፣ አምስቱ ህግ። ሌላው ደግሞ የነቢያት የሚል አንብቤ ያለው በነቢያትም እንደሚያምኑ ያሳያል። ስለዚህ ቁርአን እዚህ ጋር የሚያሳየን ምንድነው? መጽሐፍ ቅዱስ ከእግዚአብሔር የወረደ እንደሆነ አስረግጦ ነው የሚነግረን። ስለዚህ በጣም ደስ ብሎኛል ይሄ፣ ምክንያቱም በቁርአን የተረጋገጠ ስለሆነ ማለት ነው። ቀጥሎ ያለው ቃል ነው አሁን ለምናገረው ነገር የሚረዳኝ ማለት ነው። አሁን ለተነሳንበት ርዕስ የሚረዳኝ አሁን ያለው የቁርአን ክፍል ነው። ቁርአን 10:37 ላይ ቁርአን 10:37 ሶሪ ይቅርታ ያ ቁርአን 10:37 ማለት ነው። እንዲህ ይላል፣ ይህም ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም፣ ግን ያንን ከእርሱ በፊት ያለውን መጽሐፍ የሚያስረግጥና በመጽሐፍ ውስጥ ያለውን የሚዘረዝር በእርሱ ጥርጣሬ የሌለበት ሲሆን ከዓለማት ጌታ የወረደ ነው ይላል። ስለዚህ ይሄ ቁርአን የወረደበት ዋናው ምክንያት እዚህ ጋር የሚነግረን መጽሐፍ ቅዱስን ለማረጋገጥ ነው ይላል። እንግዲህ እኔ እንደሚገባኝ ማረጋገጥ ማለት አሁን እኔ የሆነ ነገር ባስብ ያ ነገር አረጋገጠልኝ ማለት ያንተ ልክ ነው ያስከው ነገር ትክክል ነው ማለት ነው። እኔ ማስረገጥ ብዬ የምለውና የሚያስረግጥ ነው ብሎ ይነግረኛል። ስለዚህ የሚያስረግጥ ነው። ኦኬ ቁርአን መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ የሚያስረግጥ ነው።
የሚያስረግጥ መሆኑ ከላይ ያነበብኩትን ቃል ያሳየናል። በኋላ ደግሞ እንደሚያስረግጥም ለመናገር ሞክራለሁ። የሚዘረዝርም ነው ይላል። እንግዲህ የሚዘረዝር ነው ካለ ቁርአን ውስጥ ያሉ ቃሎች መጽሐፍ ቅዱስን የሚዘረዝሩ ናቸው ማለት ነው። በኋላ እሱን አንዳንድ ጥቅሶችን እሰጣቸዋለሁ። በኋላ እሳቸውም የተቃውሞ ሐሳብ መስጠት ይችላሉ። ካነበብኩት ነው አሁን ይሄንን የምነግራችሁ ማለት ነው። ከቁርአን ሐሳብ ውስጥ አውጥቼ ነው ይሄንን የምነግራችሁ። ስለዚህ ከዚህ የምንረዳው እንግዲህ ቁርአን መጀመሪያ ላይ ካያችሁ ይስሐቅ፣ ያዕቆብ እነዚህ የሚባሉት ራሱ መጽሐፍ ቅዱስ ላይ ያሉ ስሞች ናቸው እየዘረዘረልን ያለ። ከመጽሐፍ ቅዱስ አውጥቶ ነው የያዕቆብ፣ የይስሐቅ፣ የሙሴ፣ የኢሳ መጽሐፍ እያለ ከነገረ አሁን ይሄ መጽሐፍ እየዘረዘረልን ያለው መጽሐፍ ቅዱስ ላይ ያለውን ቃል ነው ማለት። ከዚህ አንፃር ቁርአን መጽሐፍ ቅዱስን አልነካም ማለት አይ ቲንክ ከራሱ ከቁርአን ጋር አይ ቲንክ የሚያጋጨን ይመስለኛል። ስለዚህ ይሄንን ማለት እፈልጋለሁ። ሌሎች ቁርአንና መጽሐፍ ቅዱስ ላይ የሚመሳሰሉ ቃሎች አንዳንድ ነገር ልነግራችሁ እፈልጋለሁ። ለምሳሌ ቁርአን 2:60 እና ዘጸአት 17:6 ተመሳሳይ ናቸው። እንደገና ቁርአን 4:45 እና ዘጸአት 21 ከ23 እስከ 25 አንድ አይነት ናቸው። ወስዷል እምላችሁ ለዛ ነው። ቁርአን 5:45 ዘጸአት 21 ከ23 እስከ 25 አይን ለአይን የሚለው ቃል ነው። እንደገና ቁርአን 6:146 ዘሌዋውያን 7 ከ3 እስከ 6 23 እንደገና ምዕራፍ 11 ከቁጥር 3 እስከ 6 ይሄንን ቃል ያሳየናል ተመሳሳይ እንደሆኑ። ምዕራፍ 7 ቁርአን ምዕራፍ 7 ቁጥር 40 ማቴዎስ 14:24 ማርቆስ 10:25 ሉቃስ 18:25 ይሄ ደግሞ ግመል በመርፌ ቀዳዳ ብትገባ ይቀላታል የሚለው ቃል ነው። እንደገና ቁርአን 2:7 ኢሳይያስ 6:9 እስከ 10 ማርቆስ 8 ከ17 እስከ 18 ቁርአን 8 ከ17 እስከ 18 ሐዋርያት 28 ከ26 እስከ 27 ቁርአን 21 105 መዝሙር 25 ከቁጥር 12 እስከ 13 37 ምዕራፍ 37 ቁጥር 11 የመጨረሻው ቁርአን 22 ቁጥር 47 ወይንም ምዕራፍ 7 ቁጥር 4 እስከ 7 ሁለተኛ ጴጥሮስ 3 ከ8 እስከ 9 እነዚህ ቃሎች ሁሉ ከመጽሐፍ ቅዱስ ከብሉይ ኪዳንም እንዳልኩት ከቶራ ወይንም ከሙሴ ሕግ ከአምስቱ ቶራ መጽሐፎች የተወሰደና ከኛ መጽሐፍ ጋራ የሚመሳሰሉትን ነው አሁን ዘርዝሬ ያስቀመጥኩላችሁ። ስለዚህ አሁን ቁርአን ከመጽሐፍ ቅዱስ አልወሰደም ካልን እነዚህ ቃሎች እንዴት ብለው ቁርአን ውስጥ ገቡ? የመጽሐፍ ቅዱስ ቃሎች ስለሆኑ እነዚህ እንዴት ብለው ሊገቡ ቻሉ? በእኔ ድምዳሜ አሁን የምለው ነገር ቁርአን ከመጽሐፍ ቅዱስ ስለመወሰዱ እንግዲህ ለዚህ ሁሉ ህዝብ ይሄው ማስረጃዬን አቀርቤያለሁ። ከዚህ በኋላ የእርሶን የተቃውሞ ሐሳብ መስማት እቀጥላለሁ ማለት ነው። እኔ ጨርሻለሁ። እንግዲህ አይ ቲንክ ግልጽ መሰለኛል። በጣም ግልጽ ነው። ብትቀጥል ራሱ ደስ ይለኝ ነበር ጨመር ብታደርገው። አይ ነው ያው ያውቁታል፣ ሌሎችም አሉ። እንደው ዝም ብዬ ላላደክመው ብዬ ነው ሰውን። ምንም ችግር የለውም። ለእውነት ጉዳይ መድከም አላህ ዘንድ ዋጋ ነው ያለው፣ ኪሳራ አይደለም። ገባኝ። መርሐባ። እንግዲህ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እርጉምና ከአላህ እዝነት ከተባረረው ሸይጣን በአላህ እንጠበቃለን። ወደ ርዕሳችን ቀጥታ ስገባ ቅዱስ ቁርአን ከመጽሐፍ ቅዱስ ምንም የቀዳው የወሰደው የኮረጀው ነገር የለም ነው። እንደውም ከዚህ በፊት በአንድ ኮመንት ላይ አንተ እንደሰጠኸው 70% የሚሆነው የመጽሐፍ ቅዱስ ሐሳብ የቅዱስ ቁርአን ሐሳብ ከመጽሐፍ ቅዱስ የተወሰደ ነው ብለሃል። እኔ ደግሞ የምልህ አይደለም 70%፣ 1% የሚሆን ከመጽሐፍ ቅዱስ ውስጥ የተወሰደ ነገር የለም። እንደ ማስረጃ ብለህ ያቀረብካቸውን አንቀጾች መለስ ብለህ ካያቸው ከርዕሳችን ጋር የሚገናኙ አይደሉም። በሱራ 384 ላይ አንቀጹ የሚናገረው በነቢያት ማመን እንዳለብን እንዲሁም ለነቢያት በተሰጠው ራእይ መለኮታዊ መጽሐፍት ማመን እንደሚጠበቅብን የሚናገር አንቀጽ ነው። ውይይታችን ቅዱስ ቁርአን በቀደምት ነቢያትና መለኮታዊ መጽሐፍት ማመንን ያበረታታል ወይስ አያበረታታም ቢሆን ኖሮ ማስረጃህ በቦታው ነው፣ ትክክል ነው ይባላል። ምክንያቱም ያነሳኸው ጥቅስ በነብዩ መሐመድ ነብይነት ብቻ ሳይሆን በቀደምት ነቢያትም ነብይነት፣ በቅዱስ ቁርአን አምላካዊ ቃልነት ብቻ ሳይሆን አላህ ከዚህ በፊት በቅዱስ ቁርአን አምላካዊ ቃልነት ብቻ ሳይሆን አላህ ከዚህ በፊትም ባወረዳቸው ቀደምት መለኮታዊ መጽሐፍት ማመን እንደሚገባን ይናገራል ማለት ይቻላል። እኔ ጋር የፓውዝ ምልክት እያሳየኝ ስለሆነ ነው ይቅርታ። የተነሳው ጥያቄ ምንድን ቅዱስ ቁርአን ከመጽሐፍ ቅዱስ ወስዷል ወይስ አልወሰደም ነው እንጂ
ቅዱስ ቁርአን በነቢያት ማመን ወይም በቀደምት መለኮታዊ መጽሐፍት ማመንን እንዴት ያበረታታል ወይም እንዴት ያየዋል አይደለም። ስለዚህ ሱራ 384 ከሄድነው ጋራ በፍጹም አይገናኝም ማለት ነው። ሱራ 1074 ላይም እንደዚሁ ማን ነው 1037 ላይ አረጋጋጭ አስረጋጭ ሳይሆን አረጋጋጭ የሚለው ወርድ ላይ ፎከስ አድርገህም የሰጠኸው ሐሳብ ከመጀመሪያው አይለይም። ይህ ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም ብሎ ራሱ አንቀጹ ሲጀምር ከመጽሐፍ ቅዱስ የወጣ ሳይሆን ከየት የመጣ መሆኑን ይናገራል። ከጌታ አላህ ዘንድ ነው። ከሱ ውጪ የማንም ሊሆን አይገባውም ማለት ይልቁኑ አለቀጠለና የተቀጠፈ ከመሆን ይልቅ ከሱ በፊት ያሉትን ቀደምት መለኮታዊ መጽሐፍት የሚያረጋግጥና በውስጣቸው ያለውንም የሚዘረዝር ነው ያለው። የሚዘረዝረው ማን ነው? ቁርአን ነው። እየወሰደ አይደለም። ከመጽሐፍ ቅዱስማ ወስዶ ከሆነ ዘረዘረ አይባልም። ያንኑ ኮፒ ግልባጩን ነው ያመጣው ነው። ስለ ቀደምት መለኮታዊ መጽሐፍት መዘርዘር ማለት ደግሞ እውነታውን መናገር ብቻ ሳይሆን በዚህ ሂደት የተከሰቱ ስህተቶችንም ትክክል ያልሆኑትንም አብሮ ማረም ነው። ቁርአን አረጋጋጭ ብቻ ሳይሆን ተቆጣጣሪም ጭምር ነው። ምዕራፍ 5 ሱረቱል ማኢዳ ቁጥር 48 ላይ ወደ አንተም መጽሐፉን ከበፊቱ ላለው መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂም ሲሆን አወረድን ይላል። ቁርአን ማረጋገጥ ሚናም ብቻ ሳይሆን መጠባበቅንም ጭምር ነው የያዘው። ስለዚህ 1037 አሁንም ቀደምት መለኮታዊ መጽሐፍቶች መኖራቸውን ይመሰክራል እንጂ ቅዱስ ቁርአን በውስጡ የሰፈረው ሐሳብ ከዛ ተወስዷል የሚልን አመለካከት አያሲዝም። ኦኬ። በሶስተኛ ደረጃ የነቢያትን ስም ማቀፉ ብለሃል። የነቢያትን ስም ማቀፉ ከመጽሐፍ ቅዱስ እንደተወሰደ አያሳይም። ከአላህ ዘንድ እንደመጣ ነው የሚያሳየው። እንዴት የሚባል ከሆነ ከመጽሐፍ ቅዱስ እየወሰደ እነ ያዕቆብን የመሳሰሉትንማ ቢገልጽ ኖሮ መጽሐፍ ቅዱስን ባልተቃረነው ነበር። አብዛኛዎቹ መጽሐፍ ቅዱስ ነብይ መሆናቸውን ያልመሰከረላቸውን ነው ቁርአን በነብይነት የሚገልጻቸው። ለምሳሌ ከመጀመሪያው አባታችን ብንነሳ አደምን በነብይነት ይገልጸዋል። ኢድሪስ ወይም ሄኖክን በነብይነት ይገልጸዋል። ኖህን በነብይነት ይገልጸዋል። መጽሐፍ ቅዱስ ለነዚህ ለሶስቱ የትም ቦታ የነብይነት ምስክርነትን አይሰጥም። ቢኮርጅ ኖሮ ከዛ ቢወስድና ቢቀዳ ኖሮ ቁርአን ነብይ ብሎ የሚያስተዋውቀን እነማንን ይሆን ነበር? መጽሐፍ ቅዱስ ራሱ ነብይ ናቸው ብሎ የመሰከረላቸውን ነብይ ሲላቸው በተቃራኒው ዝም ያለውን ዝም ይል ነበር። ነገር ግን ከመጽሐፉ ተቃራኒ በሆነ መልኩ መጽሐፍ ቅዱስ የነብይነትና የመልእክተኝነትን ማዕረግ ያልሰጣቸውን ነብይና መልእክተኛ መሆናቸውን ይገልጻል። በተቃራኒው ባይብል ነብይ ያላቸውን ደግሞ ቅዱስ ቁርአን በዝምታ ያልፋል። እንደ ዲቦራ አይነቷ ማለት ነው። ስለዚህ የነቢያትን ስም መያዙ ሙሳ ወይም ሃሩን፣ ዳውድ፣ ሱለይማን ማለቱ ከመጽሐፍ ቅዱስ ተኮረጀ ለማለት በፍጹም አያስችልም። ቢያንስ የምንነጋገረው ክርስትናም ሆነ እስልምና ቢሊዮኖች የሚከተሉት እምነት ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም አሁን የወንጌላዊ ተክሉና የኡስታዝ አቡ ሃይደርን የግል አስተሳሰብ አይደለም ጀጅ እያደረግን ያለነው። ዓለም ላይ ቢሊዮኖች የሚከተሉትን እምነት ነው ጀጅ የምናደርገው። ከፍተኛ ጥንቃቄ ያስፈልጋል። ተወስዷል፣ ተቀርቷል ወይም ተኮርጇል ስንል ሪል መሆን ስላለበት ነው። ሌላው በአራተኛ ደረጃ ጥቅስ ብቻ ነው ያቀረብከው። ምላሽ ለመስጠት አያመችም። ውይይት ከሆነ ምን መሰለህ ማድረግ ያለብን ሱራ 260 ዘጸአት 4:14 እያልክ ከመጥቀስ ሱራው ላይ ያለው ይነበባል በቁርአኑ፣ ዘጸአት ላይ የተባለውም ከፍቶ ይታያል። ከዛ ምን ያህል ይስማማሉ፣ ምን ያህል አንድ ናቸው የሚለውን ነው ማየት ያለብን። ጥቅሱ ብቻ በራሱ መቅረቡ ሱራ 260 ወይም ሱራ 4:40 እየተባለ ዘጸአት ብሎ መጥቀሱ ተኮረጀ ለማለት እንደ ማስረጃ አይሆንም። ይሄ አንተን ሐሳብ ትክክል አለመሆኑን ለመግለጽ ነው። እንግዲህ አንድ ብቻ ላንብብሎት፣ አንድ ብቻ ማለት ለማንበብ ብቻ አንድ ላንብብሎት። አሁን ለምሳሌ ቁርአን 20:11 ላይ ሙሴን በቁጥቋጦ መሃል ጠራው ይላል። ስሙን ጠርቶ ሙሴ ሙሴ ያለው ይላል። ይሄን ቃል ዘጸአት ላይ እናገኘዋለን። the same thing ሙሴ ሙሴ ብሎ ጠርቶት እስኪ የቁርአን ሙሴ ብሎ ጫማህን አውልቅ ብሎታል። ጫማህን አውልቅ ብሎታል። እኛም መጽሐፍ ቅዱስ ላይ ዘጸአት ላይ እንዲሁ ጫማህን አውልቅ ብሎታል። ስለዚህ እሱን ማለት ነው። አሁን እኔ ለማንበብ ምንድነው አውጽፌዋለሁ ሳነብ እንትን እንዳይል ብዬ ነው። ብዙ ቁጥሮች ስለሆኑ ማንበቡ ብዙ እንትን እንዳልል ታይም እንዳልፈጅ በሚል ነው። ግን አሁን ይሄው ጠቀስኩሎት እንደው ምሳሌ ማለት ነው። ሌላውንም አንብብልኝ ካሉ ላነብ እችላለሁ። ለጊዜ ነው። ቁርአን 20:11 ላይ ያው ስለ ሙሴና ከ20:12ን ማንበብ ይችላሉ። ጨርሶ ማንበብ ይቻላል።
እሱ የሚያወራው ሙሴ ሙሴ ብሎ እንደጠራው ነው። እኛም መጽሐፍ ቅዱስ ላይ ሙሴ ሙሴ ብሎ እንደጠራው ጫማው ልቅ እንዳለው እናንተም ጋር ይናገራል። ስለዚህ ነው ያልኩት ሙሉ ለሙሉ ወስዷል አይደለም። እዚህ ጋር ያው ይረዱኛል ብዬ አምናለሁ አቡ አይደር። ስለዚህ ያልኩት ምንድነው የተወሰነ ወስዷል፣ ሙሉ ለሙሉ ኮፒ አድርጓል አይደለም። አለበለዚያማ መጽሐፍ ቅዱስ ሆነ ማለት ነው። ስለዚህ ይሄው እዚህ ጋር አሁን የጠቀስኩት ቀጥሉ እንትን እንዳይሉኝ ብዬ። ኦኬ ሐሳቤን ያው ሳልጨርስ ነው በመሃል የገባኸው። ሶሪ በጣም ይቅርታ። ችግር የለውም። እየተግባባን ብንሄድ ደግሞ ይበልጥ ደስ ይለኛል። ወንጌላዊ ተክሉ እምለምንህ ነገር ምንድነው? አሁንም ሁላችንም ምራቅ ውጠናል። የምንናገረው መንፈሳዊ ነገር ነው። ሐሳባችንን የበላይ ለማድረግ ከመጣር ይልቅ እውነትን የበላይ ለማድረግ እንሞክር። ሱራ 20 ላይ የጠቀስከውን ብናነበው ከዛ ውስጥ ፈልገህ አንድ ቁንጽል ሐሳብ ጫማ ብቻ አውልቅ የምትለዋን እንበልና መረጥከውና በአንተም መጽሐፍ ቅዱስ ጫማ አውልቅ ተብሏል፣ ይሄ ተወስዷል ከተባለ ቢያንስ አንድ ሎጂክ እንጠቀም። ይህ የቅዱስ ቁርአን ጸሐፊ እንበለው ለጊዜው ባንተ ከመጽሐፍ ቅዱስ የሚኮርጀው ሰው የጫማዋን ታሪክ አነሳና የተሰጠውን መልእክት እንዴት ጥሎ ይሄዳል ብለህ ታስባለህ? ቢያንስ ተወሰደ ሲባል ሐሳቡም አብሮ መካተት ነበረበት። ለምን ጫማዋ ላይ ፎከስ ማድረግ አስፈለገ? እዛ ስፍራ ላይ ምንድነው የተሰጠው ትእዛዝ? እንደውም ትልቁ ቁም ነገሩ የጫማ ጉዳይ ሳይሆን ለምን ዓላማ ነበር የተጠራው? ሙሴ ምንን መልእክት ከአምላኩ ሰማ? ዋና እንደውም ፎከስ ማድረግ የነበረብን እዛ ላይ ነው። ጫማ ሚል ስናገኝ እዚህ ጋርም ጫማ ሚል ከሆነ ተኮርጇል እኮ አይደለም የሚባለው። ያማ ከሆነ አላህ አንድ ነው ይላል ምዕራፍ 112 ቅዱስ ቁርአን ቁጥር 1 ላይ። ዘዳግም 6:4 ላይ ደግሞ እግዚአብሔር አንድ ነው ይላል። ተኮርጇል ማለት ነው በቃ። ቅዱስ ቁርአን ላይ ነፍስ ሁሉ ሞትን ቀማሽ ነች ይላል። አሁንም ከባይብል ላይ ትፈልግና ነፍስ ሞትን ቀማሽ ነች ካለ ተኮርጇል ማለት ነው። ግዴታ አልተኮረጀም ለማለት መጽሐፍ ቅዱስ እግዚአብሔር አንድ ነው ሲል ቁርአን አላህ ሁለት ነው ማለት አለበት እንዴ? ወይም ነፍስ ሁሉ ሞትን ቀማሽ ነው ሲል ቅዱስ ቁርአን ነፍስ ሁሉ አይሞትም ማለት አለበት? ተኮርጇል ካልን ሐሳብ ነው ማውጣት ያለብን፣ ቃላት አይደለም መምረጥ ያለብን። አሁን ወደ እኔ ሐሳብ ልመለስና እኔ ግን አሳማኝ ማስረጃዎችን ልስጥ። ቅዱስ ቁርአን በርግጥ ለኔ ማስረጃ አይጠበቅብኝም። አለመኮረጁ በራሱ ወይም ተኮርጇል የሚለው በቂ ማስረጃ አለመገኘቱ በራሱ ቁርአን ላለመኮረጁ ማስረጃ ነው። ነገር ግን እንደው በሆደ ሰፊነት እንወያይና ምናልባት አንተም ስህተትህን ከተመለከትከው በአላህ ፍቃድ ታርማለህ ብዬ ተስፋ ስለማድረግ ጠንካራ ማስረጃዎችን ላቅርብልህ። ፍቃደኛ ነህ? እኔ መቃወሚያ በኋላ መቃወሚያ ስለማቀርብ መቀጠል ይችላል። ምንም ችግር የለም። እንደውም በኋላ እንዳይሆንህ አንዳንዱ ላይ ያቆምኩኝ ብንነጋገርበት ሐሳብህ እንዳይበታተን 1 2 3 ብዬ 6 ማስረጃ አቅርቤ እንዳይረሳሳ አንድ ማስረጃ እያቀረብኩ አንተ እየተቃወምክ፣ ሁለተኛ እያቀረብኩ አንተ እየተቃወምክ ራሱ ብንዴት ደስ ይለኛል እንድንግባባበት ይቻላል። በቃ አሁን አንዱ ማስረጃ ልስጥ። አንደኛ አንተም እንደምታውቀው እኔም እንደማውቀው ነብዩ መሐመድ አረብ ናቸው። ቋንቋቸውም አረብኛ ነው። ከአረብ ምድር የተነሱ ነብይ ናቸው። መጽሐፍ ቅዱስ ለመጀመሪያ ጊዜ በአረብኛ ቋንቋ የተተረጎመው በ8ኛው ክፍለ ዘመን ነው። በነብዩ መሐመድ የነብይነት ዘመን ወይም ከሳቸው በፊት በአረብኛ ቋንቋ የተዘጋጀ አንድም መጽሐፍ ቅዱስ የለም። ታዲያ ከነብዩ መሐመድ ሞት በኋላ ከሆነ መጽሐፍ ቅዱስ በአረብኛ ቋንቋ የተተረጎመው እንዴት ነው ነብዩ መሐመድ ከመጽሐፍ ቅዱስ ይወስዳሉ ብለን በደምደም የምንችለው? ይህንን ማረጋገጫ ከፈለክ አንድ ዌብሳይት ልሰጥህ እችላለሁ። አረቢክ ባይብል አውትሪች ሚኒስትሪ ላይ ሊንኩን እዚሁ ልለቀው እችላለሁ። ገብተህ ካየኸው ለመጀመሪያ ጊዜ ሙሉ መጽሐፍ ቅዱስ በአረብኛ ቋንቋ የተተረጎመው 867 ላይ ነው የሚለው 867። ነብዩ መሐመድ በዚህ ምድር ላይ የነበሩት ከ570 እስከ 632 ነው በአውሮፓ አቆጣጠር። which means ከሳቸው ሞት 220 ዓመት ወይም 250 ዓመት ዘግይቶ የመጣ ነው የአረብኛው ባይብል። እንዴት ነው አንተ ተወሰደ የምትለው አረብኛ መጽሐፍ ቅዱስ በሌለበት? ምንድነው ያንተው? ይችላል አንድ ነገር አምናለሁ። መጽሐፍ ቅዱስን በቃላቸው የሚያውቁ ሰዎች አሉ። ኤኒዌይ አሁንም ባለንበት ዘመን ሚሞሪያቸው በጣም ሰፊ የሆነ ሰዎች አሉ። በቃላቸው የሚይዙ ነገሮችን አሁን እኔ ስቶሪ ቢነግሩኝ በቃሌ ይዘዋል። ምንም ጥያቄ በሌለው መልኩ ይዘዋለሁ። የፈለገው መጽሐፍ አንብቤ የመያዝ አቅም አለኝ። አንዳንድ እንዲህ አይኪው ችሎታቸው በጣም ከፍተኛ የሆኑ ሰዎች አንድ ነገር ሸምድደው የመያዝ የማወቅ ችሎታ አላቸው። ስለዚህ እነዚህ ሰዎች መጽሐፍ በዛ ዘመን ክርስቲያኖች አረብ ሀገር አልሄዱ ማለት አንችልም። ክርስቲያኖች ተበትነው ነበር ይላል የእግዚአብሔር ቃል። በዓለም ሁሉ እንደተበተኑ የእግዚአብሔር ቃል ይናገራል። በዛ ዘመን የነበሩ ክርስቲያኖች ማለት በዓለም ሁሉ እንደተበተኑ ሐዋርያት ሥራ ላይ ይናገራል። ተበተኑ ይላል።
በስደት ምክንያት በዓለም ዙሪያ እንደተበተኑ የእግዚአብሔር ቃል ይናገራል። እነዛ የተበተኑት ሰዎች ቋንቋ ይችላሉ፣ አረብኛ ይችላሉ። አረብኛ መቼም እርግጠኛ ነኝ ለእስላሞች ብቻ የተሰጠ ቋንቋ አልነበረም። በዛ ዘመን ይኖሩ የነበሩ አረብ የነበሩ ሰዎች ቋንቋውን ይችላሉ። ስለዚህ መጽሐፍ ቅዱስን ያውቃሉ። በቃላቸውም ይሁን መረጃም ይኖራቸው ያውቃሉ። ስለዚህ በአረብኛ መተርጎም ይችላሉ። እነዚህ ሰዎች አረብኛ ካወቁ እንትኑን ያው አዲስ ኪዳን የተተረጎመው በእንትን ስለሆነ ማለት በግሪክ ስለሆነ ግሪክኛ ደግሞ በዛ ዘመን የዓለም ቋንቋ ስለነበር በጣም ፌመስ የሆነ ቋንቋ ነው። በዛ ዘመን ላንጉጅ በቴክኖሎጂ ሮማውያን ናቸው የመጠቁት፣ በቋንቋ ደግሞ ግሪኮች ናቸው። ስለዚህ የግሪክ ቋንቋ በዓለም ሁሉ ይነገር ስለነበረ ፎር ሹር ግሪክኛ የሚያውቁ አረብ ውስጥ ያሉ ሰዎች ይኖራል። ስለዚህ እዛ አረብ ሀገር አይገባም ብለን ማለት አንችልም። መጽሐፉ ማለት ነው ሊገባ ይችላል። በንግግር ሊገባ ይችላል፣ በቃል ሊገባ ይችላል፣ በጽሁፍም ሊገባ ይችላል። ጨረስክ ሐሳብህን? ያ ኦኬ። ስንወያይ በጨበጣ መወያየት የለብንም። ሜይቢ በሚል ቋንቋ ሜይቢ አይደለም። መሐመድ እስቲ ማስረጃ ስጠኝ። በቃ ማስረጃ በነብዩ መሐመድ ዘመን ወይም ከሳቸው በፊት በአረብኛ ቋንቋ የተዘጋጀ ባይብል ካለ ሂስቶሪካል ኤቪደንስ አቅርብልኝ። እኔ አሁን ያቀረብኩልህ በጨበጣ ወይም በይሆናል ሳይሆን አጠቃላይ ጎግል ውስጥ ገባ፣ ኢንሳይክሎፒዲያ ኦፍ ብሪታኒካም ላይ ዊኪፒዲያም ላይ ጠይቅ። በነብዩ መሐመድ የነብይነት ዘመን በአረብኛ ቋንቋ የተተረጎመ አንድም ባይብል የለም ነው። ሁሉም ተስማምቶበታል። የግብጽ ሌላው ይቅርና የኔ መረጃ ደግሞ ያልኩት እኮ በዛ ዘመን ክርስቲያኖች ተበትነው ነበር ይላል። መረጃ አለኝ መጽሐፍ ቅዱስ ላይ ራሱ መጽሐፍ ቅዱስ ነው የሚነግረኝ። መረጃዬ ምንድነው ካሉኝ መጽሐፍ ቅዱስ ነው መረጃዬ። አሁን እርሶ ልክ ያንን መረጃ እንዳቀረቡ በዛ ጊዜ መጽሐፍ ቅዱስ ራሱ መረጃ ነው። ተበትነው ነበር፣ በዓለም ዙሪያ ክርስቲያኖች ተበትነው ነበር ይላል። ከተበተኑ ወንጌል በሁሉ ቦታ ደርሷል ማለት ሁሉ ቦታ ሄዷል ማለት ነው። መረጃ ለሚለው አሁን ለምሳሌ ስለ ቁርአን የሚጠየቁ ብዙ መረጃ የሌላቸው አሁን ዶክመንትድ ያልሆኑ ብዙ ነገሮች አሉ። ዶክመንትድ ያልሆኑ ማለት ነው ያው ዝም ብለን እንቀበላቸው ብለን የተቀበልናቸው ነገሮች አሉ። መረጃ ካልን ብዙ ነገሮች ነው የምንገባው። እሱ ይቅርና እኔ እያልኩ ያለው ይሄ ወንጌል በዚህ መልኩ ሊገባ ይችላል። እዛ በቋንቋ በችሎታቸው የያዙ ለምሳሌ ነብዩ መሐመድ ጋራ ግንኙነት የነበራቸው ሌሎች ክርስቲያኖች ሰዎች ነበሩ። ስለዚህ እንዲህ አይነት ክርስቲያን የሆኑ ካቶሊኮች ሊሆኑ ይችላሉ፣ ገዳም የገቡ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ጋር ንክኪ ነበራቸው። ስለዚህ እነዚህ ሰዎች ቋንቋውን ያውቃሉ፣ ሃይማኖቱን ያውቃሉ፣ የተለያየ ነገር ያውቃሉ። አንዳንድ ጊዜ ሂስቶሪ ይባላል፣ አንዳንዴ ዶክመንትድ ያልሆነ ግን ከሆነ ነገር ተነስተን ታሪክ አጣጥተን የምንሄድባቸው እውነታዎች አሉ። ስለዚህ እኔ መረጃዬ አሁን ለጊዜው ያለኝ መረጃ መጽሐፍ ቅዱስ ሁሉ ቦታ እንደደረሰ፣ ምክንያቱም በስደቱ ምክንያት ተበትነው ስለነበረ የግሪክ ቋንቋ ደግሞ ሪች ስለነበር ሁሉ ቦታ ስለነበር እርግጠኛ ነኝ ወደዛ ገብቷል ብዬ ነው የማምነው። ኦኬ፣ አሁንም ተሳስተሃል። በመረጃ ቋንቋ በኤቪደንስ ህግ መሰረት ባይብል ላይ ያለው መረጃ ይሆነኛል ያልከው ከሁለት አንግል ስህተት ነው። አንድ መጽሐፍ ቅዱስ ላይ የምታነበው ጥቅስ ከነብዩ መሐመድ ነብይ መሆን 500 ዓመት በፊት የነበረ ጉዳይ ነው። ይሄንን ያዘልኝ። ስለዚህ ነብዩ መሐመድ ነብይ ሆነው ከመነሳታቸው ከ500 ዓመት በፊት የነበረ የሰዎችን ታሪክ በሳቸውም የነብይነት ዘመን ያ ማህበረሰብ ነበረ ለማለት ማስረጃ አይሆንም። እኛ የምንፈልገው አሁን ምንድነው እሳቸው ከ570 እስከ 632 ከነበረ በዚህ ምድር ላይ የነበሩት በዚህ ዘመን ውስጥ የአረብኛ መጽሐፍ ቅዱስ በዛ ሀገር ውስጥ ነበረ ወይስ ትርጉሙ ይሰራ ነበር ወይ ነው። በቃል የሚተላለፍ እንጂ በትርጉም ደረጃ አይደለም የተሰራው። በመጽሐፍ ቅዱስ ደረጃ አረብኛ ሆኖ የተተረጎመ ከሳቸው ዘመን ረጅም ጊዜ ዘግይቶ በኋላ የመጣ ነው የሚለው ራሳቸው ክርስቲያን ሊቃውንቶች የገለጹት ነው። ይሄ አንድ ነው። እንደው ምናልባት በመጽሐፍ ደረጃ እንኳን ራሱ ባይዘጋጅ አረብኛን የሚያውቁ ክርስቲያኖች ቋንቋው የሙስሊሞች ብቻ አይደለምና እዛ ሀገር ላይ ሲገቡ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ግንኙነት ኖሯቸው በቃል ደረጃ አስተላልፈውስ ወደሚለው ደግሞ ወደ አንተ ስንመጣ ይሄም ስህተት ነው። አንደኛ ክርስቲያኖች በመካ ላይ አልነበሩ፣ መዲናም ላይ አልነበሩም። የነበሩት የመን ጠረፍ ላይ ነው። አይሁዶች ብቻ ናቸው። እነሱም መዲና ላይ ነበሩ፣ መካ ላይ አልነበሩ። ስለዚህ ከቅዱስ ቁርአን 114 ምዕራፎቹ ደግሞ 86ቱ የወረዱት በመካ ላይ ነው፣ ወደ መዲና ከመሰደዳቸው በፊት። 86 የቅዱስ ቁርአን ሱራዎች ሲወርዱ ከየትኛው ክርስቲያን ጋር ተገናኝተው የትኛው ተቀብለው? አሁን አንተ ምንድነው የምትለው? በጥቅሉ ክርስቲያኖች እዛ ሀገር ላይ ሊኖሩ ይችላሉ፣
ከሳቸው ጋራም ሊገናኙ ይችላሉ አሰጥቷቸውም ሊሆን ይችላል በይችላል ሳይሆን መረጃን አጣቅሰህ በመካ ውስጥ ክርስቲያኖች ወይ አይሁዶች ለመኖራቸው ከሳቸው ጋር ግንኙነት ለመፍጠራቸው የሆነ መረጃ ሊሆን ይችላል ሳይሆን መረጃን ማሳመን መቻል አለብህ ነው የለም እንደዚህ አይነት ነገር እኔም አሁን እኔ እያልኩ ያለው አልደረሰም ብለን ፎር ሹር እናንተ የምትሆኑበት ነገር የለም አሁን ለምሳሌ መዲና ነበሩ አይሁዶች ብለዋል እንደገና የመን ነበሩ ብለዋል ወደ ይሄ ራሱ እኮ መረጃ ነው እዛ አካባቢ ካሉ እንትን የማይገባበት ምክንያት የለም አሁን ቴክኖሎጂው ነው አሁን አንዳንድ ነገሮች የሚገቡት አይገቡም በሚባልበት መንገድ ይገባል አይገባም ማለት ራሱ መረጃ እየሰጡኝ ነው እንትኖቹ እዛ ነበሩ ብለውኛል መዲና ውስጥ ነበሩ አይሁዶች ነበሩ ብለዋል አሁን በአፎት ነው የሰማሁት እንደገና ደግሞ የመን አካባቢ ነበሩ ብለዋል ስለዚህ ይሄ ነገር ላለመግባቱ የመን አካባቢ ካሉ እንደገና መዲና ካሉ ላለመግባቱ እርሶ እንዴት እርግጠኛ ኖት ነው አንተ እርሶስ ምንድነው መረጃው ላለመግባቱ ቴክኖሎጂ የማይደርስበት ቦታ ላይ ዛሬ ሊደርስ ይችላል ብለን እኔ እናንተ የምንናገረው ከደረሰ በኋላ ነው አይደል መድረሱን ስናረጋግጥ ነው ነገር ግን አሁን በገጠር አካባቢ ኔትወርክ ይሰራል ወይ ብትባል አይሰራም ነው የምትለው ሲደርስህ ነው ይሰራል የምትለው ስለዚህ ነብዩ መሐመድ የመን ሄደው አያውቁ አንደኛ ክርስቲያኖች በመዲና የሉ እሳቸው በመካ ነው ከእድሜያቸው 53ን ያሳለፉት 53ን ወደ መዲና ከተሰደዱ በኋላ 10 አመት ቆይተዋል 63 ማለት ነው በዚህ 53 አመታቸው ላይ ከ40 አመት ጀምሮ እስከ 53 ወይም 13 አመት የነብይነት ቆይታቸው ላይ 86 ምዕራፎች ከቁርአን ወርደዋል ክርስቲያን የለም አይሁድ የለም የአረብኛ መጽሐፍ ቅዱስ ትርጉም የለም አሁን አንተ ደግሞ ምናልባት ከየመን ሊገቡ ይችላሉ ከመዲና ተሳፍሮ መካ ሊመጡ ይችላሉ አሁንም ምናልባት ላይ ነው የተመሰረተው ማስረጃ ስጠኝ እኔ ማስረጃ መሰጥህ ታሪክን መሰረት አድርገው ምናልባት አላልኩም እኮ ማስረጃ ሰጠሁት አሁን ሐዋርያት ሥራ ላይ ይነግረናል የእግዚአብሔር ቃል እንደተበተኑ እነዚህ ክርስቲያኖች እንደተበተኑ የእግዚአብሔር ቃል ይነግረናል የኛ መጽሐፍ ማለት ስለዚህ ተበትነው ወንጌልን እንዳሰፉ በአውሮፓ እንደሄዱ በኤሽያ እንደሄዱ ያልሄዱበት ቦታ እንደሌለ መረጃዎች አሉ ስለዚህ እነ ጳውሎስ ሁሉም ቦታ እስቲልናው ራሱ የሉም የሚገርምህ ነገር አሁን እንኳን የሉም አሁንም ራሱ ተወድሮ 1400 ዓመት ይው ሳዑዲ ዜጎቿ 100% ሙስሊም ናቸው ተበትነው ሄደዋል መካ ውስጥ ከነብዩ መሐመድ ተገናኝተዋል እሳቸውም የተወሰነ ነገርን ከዛ ወስደዋል እኮ የሚለው ባይብል አይደለም የሚለው አንተ እኮ ነህ እየተናገርክ ያለው እኔ ወንጌልን ተቀብለው በአለሙ ላይ ተሰራጭተው ሰብከዋል ወይስ አልሰበኩም አይደለም አንድ መጽሐፍ ቅዱስ በአረብኛ ቋንቋ አልተተረጎመም ይሄ ትልቁ ማስረጃችን ነው ነብዩ መሐመድ ቋንቋቸው አረብኛ ነው ቋንቋቸው አረብኛ ነው ግሪክኛ አይችሉም ወይም ዕብራይስጥኛ አይችሉም ስለዚህ መጽሐፍ ቅዱስ በዘመናቸው አለመገኘቱ አንድ ማስረጃ ነው ሁለተኛ ደግሞ የአፍ ምናልባት በአፍ ስብከት ተላልፏል እንዳንል አልነበሩማ መካ ውስጥ ይሄን ነው እኮ ልንተማመን የሚገባው አልነበሩም የሚለው እኮ አሁን አልሄደም የሚለውን አይመልስም ለማለት ፈልጌ ነው አሁን እሳቸው ጋር የነበረው ሊገባ አይችልም ብለን ማለት አንችልም አሁን እኛ እርሶ አሁን እንዳሉት መዲና እስቲል እንኳን ክርስቲያን የለም ይያሉ በጣም ቤተክርስቲያኖች አሉ የሚገርሙት አሁን ቤት ለቤት ቤተክርስቲያኖች አሉ መዲናም በሄዱ ማለት እንደው ምሳሌ እኮ ነው የምሰጠው አሁን እኛ ግን የለም ብለን በኮንፊደንስ እየተናገርንም አሉ ሰዎች አሉ ምናልባት ከመካከላችሁ ትልልቅ ሰዎች ከምትሏቸው መካከል ክርስቲያኖች ሊኖሩ ይችላሉ አይኖሩም ማለት አንችልም ኤግዛክትሊ በኮንፊደንስ እግዚአብሔር ገልጦልን የሉም ብሎ ካላለን በስተቀር እኛ አይኖሩም ብለን ከሁኔታዎች አንፃር አይኖሩም ብለን ማለት አንችልም እኔ አሁን መረጃው ነው ይሄንን እንድሎት ያረጋይ መጽሐፍ ቅዱስ ላይ ያሉት ጥቅሶች ሁሉ ብዙዎቹ ቁርአን ውስጥ ስላሉ እርሶ እንዳሉት ቁርአን ከሰማይ ከእግዚአብሔር የተሰጣቸው ነው ለነብዩ መሐመድ በእናንተ ሳይድ አከብረዋል በእናንተ ሳይድ በእኔ ግን አይደለም ነው የኔ አቋም ያ ለምንድን ነው ያልኩት ከዚህ አንፃር አሁን ከነገርኩት አንፃር ማለት በእኛ ሳይድ ብቻ ሳይሆን ቅዱስ ቁርአን ከአላህ ዘንድ የተሰጠ መሆን አለመሆኑን ማመንህን በሌላ ጊዜ በሌላ ርዕስ እንወያያለን ዛሬ ጥያቄ ከመጽሐፍ ቅዱስ አልተወሰደም ለሚለው ግልጽ ማስረጃ አቅርቤልሃለሁ እንዳልከው ምሁራዊ ውይይት እንኳን ቢያንስ ማድረግ ካልቻለም ይሄን ለህሊና እንተወውና ቢያንስ ህሊና ዳኛ ነው እንዲፈርድ ሁለተኛው ማስረጃ ልስጥ ሁለተኛውን ማስረጃ እንዳቀርብ ሌላው ሁለተኛው ማስረጃ ነብዩ መሐመድ ከመጽሐፍ ቅዱስ ምንም እንዳልወሰዱ ማስረጃው ማንበብና መጻፍ አይችሉም በቅዱስ ቁርአን ውስጥ በሶስት ቦታዎች ላይ
በምዕራፍ 7 ሱረቱል አዕራፍ ቁጥር 157፣ ምዕራፍ 7 ሱረቱል አዕራፍ ቁጥር 158፣ ምዕራፍ 29 ሱረቱል አንከቡት ቁጥር 48 ላይ በሶስቱም ስፍራ ማንበብም መጻፍም አይችሉም ይላል። ከመጽሐፍ ላይ የተጻፈን ማንበብ የማይችል በእጁ ደግሞ በመጽሐፍ ላይ መጻፍ የማይችል ነብይ እንዴት ነው ከመጽሐፍ ቅዱስ ሐሳብ ይወስዳል ብለህ የምታስበው? አሁን ያልኮት ይመጣል ማለት ነው። ስለዚህ እኔ አሁን የምለው የሰሙት ይኖራል። እኔ ብሰማ ለምሳሌ ያህል መጻፍ ባልችል ማንበብ ባልችል የሰማሁትን ነገር ሌሎች እንዲጽፉልኝ ማድረግ አይከብደኝም። እኔ ማለት ነው በእኔ አሁን ለጥያቄው መልስልኝ ካሉኝ እኔ አሁን ለምሳሌ ያህል መጻፍ አልችል፣ አሁን ብዙ መጻፍና ማንበብ የማይችሉ በቃላቸው ግን ይዘው የሚያጽፉ ሰዎች አሉ። የሚያጽፉ ማለት ነው። እንዲህ አይነት ሰዎች ገጥመውኛል። ቤተሰቤ መሃል እንደዛ ማቀው ሰው አለ። ስለዚህ በሚሞሪ ያደርጋሉ። ከዛ ለኔ ጻፍ እንዲህ ተብዬ ነበር በዚህ ጊዜ ብለው የሚያጽፉኝ ሰዎች አሉ። ስለዚህ ቅድም ያልኩት ይመጣል። በተለያየ መንገድ ይሄ የክርስትና እምነት እዛ ምድር ውስጥ ገብቷል። ስለዚህ የሆነ አካል ሰምቶ ለሚጽፍ ሰው ጻፍልኝ ብሎ መስጠት ይችላል። ምንድነው የሚጽፈው? የሰማውን ነው። የሰማውን የለማ ከማን ይስማ? ለምሳሌ እኔ አሁን ካንተ ሰምቼ መጽሐፍ ወይም ማንበብ ስለማልችል እኔ ወዳጄን ጠርቼው ካንተ የሰማሁትን ጻፍ አልኩት። ይሄንን ለመናገር ታሪኩ እንዲህ ነው ብሎ ለመግለጽ ግዴታ እኔ ካንተ ለመስማቴ መረጋገጥ የለበትም እኮ። አሁን ላለመስማታቸው እርግጠኛ መሆን ይቻላል ወይ? ምክንያቱም እንዳልኩ በዛ ሰዓት የሉም እኮ ነው የምልህ። ይኸው ታሪክ እኮ ማስረጃ ነው። ነብዩ መሐመድ ነብይ ሆነው በተነሱባት በመካ ምድር አይሁዶችም ክርስቲያኖችም የሉም። እሳቸውም ከነሱ ጋር ምንም አይነት ሃይማኖታዊም የቃላት መለዋወጥ ወይ ሌላን አይደለም ያደረጉት፣ ጥሪ ነው ያደረጉላቸው ወደ እስልምና። እሱም በመዲና ላይ ነው። ስለዚህ አንተ አሁንም እያንዳንዱን ነገር የምትናገረው ሜቢ ያልክ ነው። ፕሊስ ሜቢ አይደለም አቡ አይደር። እኔ እያልኩ ያለው ምንድነው አሉ የሚል ነው። ምክንያቱም ቅድም ከመረጃ ከሐዋርያት ስራ ላይ ከነገርኩት አንፃር ክርስቲያኖች ተበትነው ነበር ይላል። ተበትነው ነበር እንደው በድብቅም ቢሆን ያመልኩ በፊት ለፊት የድሮቹ ኤኒዌይ ነፃ ናቸው። አትግቡም አይሉም። እዚህ ሀገር ለምን ገባችሁ ለምን ወጣችሁም የሚሉ አይደሉም። ስለዚህ ፍሪ የሆነች ዓለም ነበረች። ምክንያቱም ሰዎች እየተሰደዱ ይሄዱ ነበር። ጳውሎስ እንዳልኩት በተለያዩ ሀገሮች ይሄድ ነበር። ስለዚህ እድሉን አግኝተው ብዙ ክርስቲያኖች የተለወጡ ሰዎች ሄደዋል። ለምሳሌ 120ዎቹ ሐዋርያት ሥራ የምናያቸው እንደተበተኑ ከተለያየ ዓለማት የመጡ ሰዎች እንደሆነ ይናገራል። ስለዚህ እነዚህ ሰዎች አሁን የኢትዮጵያው ጃንደረባ እስራኤል መጥቶ ነው አይደለ ከእስራኤል ይዞ የሄደው። ስለዚህ በተለያየ ምክንያት የአረብ ሰዎች ይገባሉ። በተለያየ ምክንያት አልገቡም። መጽሐፍ ቅዱስ ላይ ገብተዋል የሚል ነገር የለም። ጥቀሰውና እንመልከተው። ሐዋርያት ሥራ እናንብበው። ስደት የተነሳ ጊዜ ማለት ነው። አሁን ስደት በተነሳ ጊዜ እንደተበተኑ በዓለም ዙሪያ እንደተበተኑ ይናገራል። እስጢፋኖስ በተወገረ ጊዜ ስደት ተነስቶ ሁሉም እንደተበተኑ ይናገራል። እዚህ እንትኔ ዴዳ አድርጎብኛል። ለዛ ነው እኔ አነብልሃለሁ። ምንም ችግር የለውም። ቁጥሩን እንኳን ካወቅኩ ነው ማለት እንትኑ ዴዳ አድርጎልኝ። እሺ ሐሳቡ አለ። ኤግዛክትሊ እዛ የተበተኑበት ቦታ ነው እንትን ያላልኩት።
ክርስቲያኖች ሁሉ ከእስጢፋኖስ መወገር በኋላ ምዕራፍ 7 ላይ ነው እስጢፋኖስ የተወገረበት። ምዕራፍ 8 አሳደዳቸው ይላል። ከእስጢፋኖስ አንገት መወገር በኋላ ማለት ይቅርታ አግኝቼዋለሁ። ያዕቆብ አንገቱን ከቆረጠው በኋላ እንትና ሳይሆን እስጢፋኖስ ሳይሆን ያዕቆብ አንገቱ በተቆረጠ ጊዜ 11 አይ ቲንክ የሐዋርያት ሥራ ምዕራፍ 11 በዚያን ጊዜ ዘመን ንጉሥ ሄሮድስ ምዕራፍ 12 ቁጥር 1 ላይ ማለት ነው። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ በቤተ ክርስቲያን በእያንዳንዱ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብ በሰይፍ ገደለው። አይሁድንም ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወር ነበረ። በዚያን ጊዜ ወደ ወህኒ አገባው። ከፋሲካም በኋላ እሱን ያወጣ ዘንድ አስቦ እያንዳንዱ 4 ወታደሮች አስጠበቀ ብሎ ይናገራል። ስለዚህ ልክ ይሄንን አንገቱን ባስቆረጠው ጊዜ እስጢፋኖስን አንገቱን ካስቆረጠው በኋላ ክርስቲያኖች ሁሉ እንደተሰደዱ ነው የሚናገረው። ይሄው የክርስቲያኖች የደረሰ ታላቅ ስደት ይላል ርዕሱ ራሱ ማለት ነው። ምዕራፍ 12 ሙሉ ማንበብ ይቻላል። ስለዚህ ከመቆረጡ በኋላ ክርስቲያኖች ሁሉ ተበትነዋል። በዛ ሰዓት አንድ ቦታ አልተቀመጡም። በዚህ ሰው እንትን ማለት ነው አንገት መቆረጥ ማለት ነው። ስለዚህ በዛ ጊዜ ተበትነው ነበር ክርስቲያኖች። ለምሳሌ ጳውሎስ ወደ ግሪክ ሄደው ከዛ በኋላ ነው ግሪክ ሄደው ወንጌል የሰበከው፣ ወደ ኤሽያ ሄደው። ይሄ ሙሉን ሐዋርያ ሥራ ብናነበው ይሄንን ነገር ያሳየናል። ሐዋርያ ሥራ ምዕራፍ 8 ላይ ራሱ ስለ ስደታቸው ነው የሚያሳየንና በዓለም ሁሉ እንደተበተኑ ይናገራል። እንደውም በአንጾኪያ ክርስቲያኖች ተባሉ ይላል። ስለዚህ የሐዋርያው ጳውሎስ የሚስዮናዊነት ጉዞ ስናየው በዓለም ሁሉ ዙሪያ እንደዞረ ነው የሚነግረን የሐዋርያ ሥራ ማለት ነው። ሙሉን ካነበብ ነው። ግን ስደቱ የጀመረው ያዕቆብ አንገቱ ከተቆረጠ በኋላ ነው። በወንጌል ምክንያት አንገቱ ተቆረጠ። እንትናንም ያዘው። ያን ጊዜ መቀመጥ ስላልቻሉ ክርስቲያኖች ሁሉ እንደተበተኑ በታሪክ እናያለን። ያው ነው ማስረጃ እየጠበቅኩ ነበር። ሐዋርያት ሥራ ምዕራፍ 12 ላይ ያነበብከው ያንን የሚጠቁም ሐሳብ እንኳን የለውም። የተወሰነ ቃላት አነበብኩ። አሁን ያልኩት እኮ ነው። አሁን ሐዋርያት ሥራ ላይ ብዙ ቦታ አለ። አሁን ይሄንን የምናገኘው ለምሳሌ አሁን የነገርኩት ለምሳሌ አክት 2 ላይ ሐዋርያት ሥራ 2ም ላይ እንደዚሁ እንደተበተኑ መንፈስ ቅዱስ ከተለያየ ሀገር የመጡ ናቸው። እሱንም ልነግሮት እችላለሁ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ጊዜ የመጡ ሰዎች ከተለያዩ ሀገራት እንደሆነ ይናገራል። 120 ሰዎች ከተለያየ ሀገራት ነው የመጡት። ስለዚህ እነዚህ ሰዎች የአንድ ሀገር የኢየሩሳሌም ብቻ አይደለም። ምክንያቱም በኢየሩሳሌም በዓል ያከብሩ ነበር። ከተለያየ ሀገር መጥተው ማለት ነው። በተለያየ ሀገር ያሉ በዓል ያከብራሉ። ያን ጊዜ መንፈስ ቅዱስ በወረደ ጊዜ እነዚህ ሰዎች እዛው አልተቀመጡም፣ ወደ ሀገራቸው ተመልሰው ሄደዋል። ያን ጊዜም ወንጌል ሰፍቷል፣ ወንጌል ተስፋፍቷል። ምክንያቱም እዛ ጋር ወንጌል ተሰብኮላቸው ስለነበረ ያንን ወንጌል ይዘው ወደ ዓለም ሁሉ ተበትነዋል። እሱ አንድ ነው። ሁለተኛ እንዳልኩት ስደት በመጣ ጊዜ እንዳልኩት ምዕራፍ 12 ላይ ስደት መጥቶ ነበር። ከዛ በኋላ ነው ጳውሎስ ወደ ግሪክ ወደ ተለያዩ ሀገሮች ወደ ኤዥያ የሄደው ሚስዮናዊነት ጉዞውን ማለት ነው። ስለዚህ ሁለት መረጃ ነው የሰጠሁት። አንደኛ በሐዋርያት ሥራ ላይ የተሰበሰቡት ሰዎች ምሳሌ ናቸው። ከተለያየ ሀገር የመጡ ናቸው። ወደ 120 እንደውም በዙሪያውም ደግሞ ሌሎችም ነበሩ ይላል። 120 ውስጥ ያሉት ናቸው። ግን ውጪ ያሉት ደግሞ ከተለያየ ሀገራት የመጡ በዓሉን ሊያከብሩ የመጡ ሰዎች ናቸው። እነዛም ራሳቸው ወንጌልን ሰምተዋል። ስለዚህ እነዛ ሰዎች ደግሞ በዓሉ ሲያልቅ ተበትነዋል በዓለም ሁሉ። ስለዚህ እነዚህም ሰዎች ያንን ወንጌል ወደ አረብም ሀገር አድርሰዋል። ለምን? በዓለም ሁሉ ስለሆነ የተበተኑት ማለት ነው። መርሃባ። በመሀል ጣልቃ ባትገባብኝ መልካም ነው። እያቋረጥኩኝ ማስረጃ የለም ስላሉ ነው። አዎ ማስረጃ አልሰጠህም። አሁንም በትክክል ላንተም ማስረጃ መሆን አይችልም።
ለምን እንደሆነ ታውቃለህ? ይሄን ሊያብራሩልኝ ይችላል? ሐዋርያት 12ን እስቲ ንገሩኝ። ሐዋርያት 12 ላለማለቱ ምንድነው መልሶት እርሶ? አሁን ምን ጣልቃ እየገባህብኝ እኮ ነው። እባክህ ሐሳቤን ልጨርስ። ትንሽ ተረጋጋ። ሐዋርያት ሥራ ምዕራፍ 12ን አነበብከው፣ ግን እዛ ያነበብከው ሐሳብ ውስጥ ይሄኛው ኃይለ ቃል ነብዩ መሐመድ ወደ ነበሩባት ወደ አረብ ምድር መግባታቸውን ያሳያል ብለህ በጥቅስ አላወጣኸው። ለምን አይናገርም ከናካቴው? ሐሳቡም ስለሌለው የሆነ ጥቅስ ከቁጥር 1 እስከ 2 እናነብና ከዛ ተንተርሰን ስደት ደርሶባቸዋል ማለት ነው፣ ተሰደዱ ማለት ነው፣ ከተሰደዱ አረብ ሀገር ገቡ ማለት ነው፣ አረብ ሀገር ከገቡ ተገናኙ ማለት ነው የሚል ኤቪደንስ መሆን አይችልም። ነገ ይሄንን ብዙ ሰዎች ሊያዳምጡት እንደሚችል ማስተዋል አለብን። ለምንድን ነው ግምት ውስጥ የምንገባው? የማናውቀውን ነገር አናውቅም ማለት አያሳፍርም። ማስረጃው ደግሞ ለጊዜው ከሌለን ተዘጋጅተንበት እንመጣለን ነው። ለምሳሌ እኔ አሁን ቅድም በነብዩ መሐመድ የነብይነት ዘመን ወይም ከሳቸው በፊት የአረብኛ ባይብል ትርጉም የለም ስልህ በዘመኑ ኖሬ አይደለም። የክርስቲያን ሊቃውንቶች ግን ራሳቸው የገለጹትን ነው የነገርኩ። በግብጽ ሀገር የሚገኘው ኮፕቲክ ቤተክርስቲያን የአረብኛውን ባይብል በለው ቅድም የነገርኩህም ሌላው ምንጭ ዌብሳይት ላይ የሰጠሁ እንዲሁም ዊኪፒዲያ ላይ ብትገባ አንድ ማስረጃ ልታገኝ አትችልም። ሁሉም የመጡት በሰባተኛውና በስምንተኛው ክፍለ ዘመን የሚል ነው። እሱም የሴቪላው ጳጳስ ነው ለመጀመሪያ ጊዜ ባይብሉን የተረጎመው ስፔን ውስጥ ያለው ማለት ነው። ያንን ደግሞ ከነመረጃው ከነስሙ ሰጣሃለሁ። አንተ ግን በሐሳብ ላይ ተመርኩዘህ ነው እየሞገትከኝ ያለኸው። ነብዩ መሐመድ ማንበብና መጻፍ አይችሉም። ማንበብና መጻፍ የማይችል ሰው ከመጽሐፍ ላይ ሐሳብ ወስዶ ሊገለብጥ አይችልም ስለ ምናልባት ከሌሎች ሰምተው አልክ። ይሄንን ያዘልኝ። ከማን ሰሙ? የት ሰሙ? ማስረጃ የለህም። ምንድነው የምትለው? ሐዋርያቶቹ ወደ ዓለም ስለተበተኑ ወደ አረብ ሀገርም ስለገቡ ከምናልባት ከነሱ አንዱ ነግሯቸው ይሆናል። አሁን ይሄንን ማስረጃ ላይ አስቀምጠው በአንድ የሚዛን ጎን ላይ። እኔ ደግሞ ነብዩ መሐመድ ማንበብና መጻፍ ስለማይችሉ ወይንም ደግሞ በዚህ ጉዳይ ላይ ከሌላ እምነት ተከታዮች ጋር ስላልተገናኙ ሊሆን አይችልም አልኩ። በሌላ የሚዛን ክንፍ ላይ ታስቀምጠውና ሲያወዳድረው ህሊና ነው የሚፈርደው። እዚሁ ላይ ደግሞ እዚሁ ጋር የሚነሳው ጥያቄ አንተ እንኳን እንዳልከው ይቅርና እኚህ ማንበብና መጻፍ የማይችሉት ነብይ ከአንድ ክርስቲያን ወይ አይሁድ የሰሙትን ነገር መተው ለጸሐፊዎቻቸው ከተናገሩ ያ የተጻፈው ነገር ከሰሙት ጋር መመሳሰል የለበትም ነው? የእሳቸው ሊጨምሩ ይችላሉ። ስለዚህ ለምን መስማትና ከሌላው መኮረጃ አስፈለገ? ተመልከት። አሁን አንድ ሊጨምሩ ይችላሉ ብለሃል። ይሄን ያዝልኝ። ሁለተኛ መጨመር አይደለም በተቃራኒው ምን ያለው እንጂ በተቃራኒው ሶሪ ድገሙልኝ መምህር። አሁን አንተ ምን አልክ? ከዛኛው የሰሙትን እዚህ ካልጻፉ ሐሳቡን እዚህ የተጻፈው ቦታ ማግኘት መቻል አለብን። ይሄ ሎጂክ ነው። አይ ጨምረውበት ሌላ ሊሆን ይችላል አልክ። እኔ ምን ደግሞ ተጨማሪ ሐሳብ መሆኑ ብቻ ሳይሆን ተቃራኒ መሆኑ ነው የተቀመጠው ነው። እንዴት ተቃራኒ ይሆናል ታዲያ? እኔ ተቃራኒ ነው ብዬ አልልም። ምክንያቱም የሆነ ቦታ ይቀየሳል እንጂ አሁን ለምሳሌ ስለ ማርያም አወላለድ በድንግል ስለመውለዷ ይነግርና የሆነ ቦታ ነው የሚቀየው እንጂ ይዘግባል እኮ እስከሆነ ቦታ ይዘግብና የት ነው የተወለደው ኢየሱስ? መጽሐፍ ቅዱሳችን በቤተልሔም እንደተወለደ ይነግረናል። በከብት በረት ውስጥ በከብት በረት። ቅዱስ ቁርአን ደግሞ ዘንባባይቷ አጠገብ ነው የሚለው። መወለዱን ግን ሁለቱም ያምናሉ። ከድንግል መወለዱንማ አይደለም ሁለቱም ተቃዋሚዎቹ አይሁዶችም ሌሎች ፓጋኖችም ያምናሉ በዘመኑ ያዩት። አሁን ጥያቄው ምንድነው? ሐሳቡን ከሰሙት እሳቸው ወይም ከሌላ መጽሐፍ ላይ ከወሰዱት ዘንባባይቷ ዛፍ ላይ ሳይሆን መሆን የነበረበት የተወለደ ማለት ነበረባቸው በከብት በረት እኮ። አንድ አይነትማ ከሆነ ለምን አስፈለገ ቁርአን? ማለት አንድ አይነት ከሆነ እኮ ባይብል ነው አይነት መሆን አለበት። አየህ ይሄን ነው የምንልህ። መጽሐፍ ቅዱስን ለመኮረጅ የሚያነሳሳ ምንም ነገር የለም። የዓለማቱ ጌታ አላህ ራሱ ነብይ አድርጎ ስለመረጣቸው እውነታውን የነገራቸውን ነው። ይህ ለሳቸው የሚወርደው ራእይ ከባይብል ከመጽሐፍ ቅዱስ ጋር ከወንጌልም ሆነ ከኦሪት ጋር ይስማማል ወይስ አይስማማም? ግዳቸው አይደለም። ከአላህ ዘንድ የመጣውን ቃል ለሌላው መረረውም ጣፈጠውም ያንኑ ማስተላለፍ ነው። መልአኩ ገብርኤል ተልኮ ማለት ነው እንዳንተ እንደ ሉቃስ ወንጌል ዘገባ ለማርያም ልጅን ሲያበስራት የልዑል ልጅ ይባላል ብሎ ነው የነገራት። የአላህ ቃል ግን ልጅ ሳይሆን ባሪያ ተብሎ እንደሚጠራ ነው የነገራት። ነብዩ መሐመድ ይህንን የሉቃስ ወንጌልን ሐሳብ አንተ እንደምትለው ወደ አረብ ምድር ከተበተኑ ከአንዱ ክርስቲያን የኢየሱስን ታሪክ ሰምቶ ቢሆን ኖሮ ልጅን ባሪያ ብሎ አይገለብጡትም ነበር። ለነገሩ ቁርአኑም የሳቸው አይደለም ከመነሻው። ስለዚህ አሁንም መጽሐፍ ቅዱስ ከሌላ ክርስቲያን ስብከት የተወሰደ ቢሆን ኖሮ ታሪኩን እናገኘዋለን። ስናነበው ግን ምን እናገኛለን? አንድ ከባይብሉ ተቃራኒ ሆኖ፣ ሁለት ባይብል ያላዘላቸው
ባይብል የረሳቸው መጠቀስ የነበረባቸው ሜን ፖይንቶችን ቁርአን ጠቅሷቸዋል። ባይብል ግን አያውቃቸውም። ግን ለምን እንዲህ ይላል? አሁን ቁርአን ላይ ሳነብ ብዙ ቦታ ይቻላል መጽሐፍ ቅዱስ ልክ ነው እያለን ነው ያለ። አይልም። መጽሐፍ ቅዱስ ነው የሚል ጥቅስ የለም። ቁርአን ይላል። ቁርአን ይሄው ቀደም እኮ አልኩ የወረደውን እመን ነው እንደውም የሚለው የወረደላቸው። እንደውም ክርስቲያኖች እዚህ ጋር አንድ የጻፍኩት አለ ኢቭን እንኳን ክርስቲያኖች የሚዳኙት በቁርአን እንዳልሆነ ይናገራል። ክርስቲያኖች የሚዳኙት በመጽሐፋቸው ነው ይላል የሚፈረድባቸው። ስለዚህ መጽሐፉ ያ ተጠቅስ ከመጀመሪያው እንነሳ። ቅዱስ ቁርአን የቱ ጋር ነው መጽሐፍ ቅዱስን እመኑ የሚለው? ቅድም እኮ አልኩት አመንን በል ብሎታል እኮ ቅድም ሳነብ ሰምተውኛል። ደግሜ ማንበብ ስላልፈለኩ ነው እዚህ ጋር ነው። በቃ አንተ ማንበብ ካልፈለክ እኔ ላንበበው፣ አዳምጠኝ ምን እንደሚል ሱራ 384 ምንም ችግር የለም ላንብብልህ። ኦኬ ቢስሚላህ ተከታተለኝ። በአላህ አመንን በእኛ ላይ በተወረደውም በቁርአን በኢብራሂምና በኢስማኤልም በይስሐቅም በያዕቆብም በነገዶችም ላይ በተወረደው ለሙሳና ለዒሳም ለነቢያትም ሁሉ ከጌታቸው በተሰጠው አመንን። ከእነርሱ መካከል አንድንም አንለይም፣ እኛ ለእርሱ ታዛዦች ነን በል ይላል። አሁን በኃይለ ቃል እያወጣው ልጠይቅህ፣ ወደኛ በተወረደው በቁርአን አመንን በሉ ይላል። ይሄው ቁርአን አጠገባችን አለ፣ አንስተን ማሳየት እንችላለን። በኢብራሂምና በኢስማኤል በኢስሐቅና በያዕቆብ በተወረደው ይላል። መጽሐፍ ቅዱስ ውስጥ ለአብርሃም የተወረደ ነገር መኖሩን ይናገራል። ለይስሐቅ ለያዕቆብ የተወረደ ነገር መኖሩን ይናገራል። ያ ኦሬዲ ኖ እኔ ያልኩት ያለው ምንድነው እመን የሚለው አሁን በመጽሐፍ ቅዱስ በወረደው አሁን መጽሐፍ ቅዱስ ነው አይደለማ። ወንጌላዊ ተክሉ ለኢብራሂም በተሰጠው እመኑ አለን። አንተ ደግሞ ባይብል አልከው። ባይብል ለኢብራሂም አልተሰጠማ። ለኢሳው ለኢሳ አላችሁ ለኢየሱስ ማለት ነው። ለኢየሱስ በተሰጠው በጣም ጥሩ። ለኢሳ በተሰጠው እንጂል ለኢሳ በወረደው እንጂል እመኑ ብሏል። ወንጌል ለኢየሱስ ነው የተሰጠው በአንተ እምነት? ኖ አሁን እኮ በእኔ እምነትና በእርሶ እምነት ሳይሆን አሁን እኛ ወንጌል የኛ ከእግዚአብሔር የተሰጠ ቃል መሆኑን ቁርአን 1000 ጊዜ 40 ጊዜ ተናግሯል። ያንተን ወንጌል አይደለም የሚናገረው ቃሉ የሚለው ለኢሳ በተሰጠው እንጂል እመኑ ብሏል። ለማን በተሰጠው? ለኢሳ። ያንተ ጋር ስንመጣ ደግሞ አዲስ ኪዳን ማን ነው ስንል ማቴዎስ የጻፈው፣ ማርቆስ የጻፈው፣ ሉቃስ የጻፈው፣ ዮሐንስ የጻፈው። ወንጌሎቹ ወደ ማን ነው የሚጠጉት? ወደ ጸሐፊዎቹ። ጥቅስም ስታጣቀስ ምን ትላለህ? የኢየሱስ ወንጌል ሳይሆን የምትለው የማቴዎስ ወንጌል የማርቆስ ወንጌል ነው የምትለው። አላህ ደግሞ ኢንጂልን ሰጠሁት ያለው ለኢሳ ነው። ለማቴዎስ አልሰጠውም፣ ለማርቆስ አልሰጠውም፣ ለዮሐንስ አልተሰጠም፣ ለሉቃስ አልተሰጠም። አንድ በል። ሁለተኛስ ኢንጂል የራሱ የአላህ ቃል ነው፣ የኢሳ ቃል አይደለም። እንኳን የሐዋርያቶቹ ሊሆን ይቅርና ወንጌል የኛም ነው። ስለዚህ ቁርአኑ የሚናገረው አላህ ለኢሳ ስለሰጠው፣ አንተ እጅ ላይ ደግሞ ያለው እነ ማቴዎስ እነ ማርቆስ ሉቃስና ዮሐንስ ስለጻፉት ነው። ስለዚህ ቁርአን ላይ የሆነ ጥቅስ ታወጣና ባይብል ነው ብለህ መተርጎም አትችልም። ባይብል ነው ብለህ ለመተርጎም ቁርአን የጠቀሰውን ይዘቱን መጠበቅ አለብህ። አላህ ኢንጂልን አወረድኩ ካለ ወንጌል ማለት ነው ብለህ